አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች ሰላም ሰላም ብያለሁ። የአላህ ሰላም እዝነት አይለያችሁ። ሰላም ለሀገራችን ኢትዮጵያ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልተቤቶች ክፍል 2። ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም ለመጀመሪያ ጊዜ ወህይ ይዞ የመጣ ጊዜ ከፍተኛ ፍርሃት ጭንቀት ላይ ነበሩ። ሚስታቸው ኸዲጃ ረዲየላሁ አንሃ እንዲህ ብላ አጽናናቻቸው። ምን አይነት ጭንቀት ሊገባ አይገባም። የኸዲጃ ነፍስ በላይነት በሚቆጣጠረው አምላክ እምላለሁ። የአላህ መልእክተኛ ነቢይ ተደርጋ ለዚህ ህዝብ ሳትላክ አልቀረም። አንተ መልካም ስብዕና የተላበስ ለቤተሰብ ጥሩ በቃልህ የምታድር እውነተኛ ዘውትር ለተቸገሩ ሰዎች የምትደግስ ለጋሽ ሰው በመሆን አላህ በምንም መንገድ አያሳፍርም በማለት አጽናናቻቸው። ኸዲጃ ረዲየላሁ አንሃ በተወለዱ በ60ኛው ዓመት ሞቱ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለ25 ዓመታት በፍቅር አብሯቸው በነበረው የሚስታቸው ኸዲጃ ሞት ጥልቅ ሐዘን ላይ ወደቁ። ኸዲጃ ሕይወቷ እስካሳለፈችበት ጊዜ ድረስ ያላት አቅም ሁሉ በማሟጠጥ ባሏን ደግፋለች። እስልምናን በህዝብ ፊት ይፋ ያደረገች ጀግና ሴትም ነበረች። አቡ ሁረይራ ረዲየላሁ አንሃ በሐዲሳቸው ኸዲጃ ረዲየላሁ አንሃ በሕይወት በነበረችበት አንድ ቀን ጅብሪል ዐለይሂ ሰላም ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት የሚከተለው መናገር ዘግበዋል። አንቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ኸዲጃ የሚበላና የሚጠጣ